ዚክሩ እዚህ ጋር ምን ብላ ያሳቀችን ይመስላችኋል? እንዴት ናችሁልኝ ውዶቼ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የአራስ መውጫ ፕሮግራም ነበርና እንደዚህ ፏብዬ እንግዶችን እየጠበኳቸው ነበር። እነሱም በጊዜ መጡልኝ። ብዙ ጊዜ እንደምነግራችሁ እኔ ቤቴ ላይ እንግዶችን ስጠራ ረጅም ጊዜን ምግብ በመስራት ማሳለፍ አልፈልግምና ቀኝ እጄ ከማምናት ሱዳ ኬተሪንግ የ20 ሰው ፉል ኬተሪንግ ፓኬጅ አዝዣት ነበር። እሷም እንደዚህ አሳምራ ነበር ያመጣችልኝ። እንደምታዩት ክትፎንም በንጽህና አጣፍጠው ነበር የሰሩልኝ። ትዝ የሚላችሁ ከሆነ ከወራቶች በፊት የዱዓ ፕሮግራሜ ላይ እናንተም ዱዓ አድርጉልኝ ብያችሁ በጣም ዱዓ ስታረጉልኝ ነበር። አላህ ዱዓችንን ሰምቶ በሰላም ወልጄ ደግሞ ለዚህ ፕሮግራም መድረሴ ለአላህ ክብር ምስጋና ይገባው። ያው አይመስለንም እንጂ እያንዳንዷ ነገር ዋጋ አላት። እንግዶቼ ምሳቸው እንደዚህ ከነሱ በኋላ ቁጭ ብለን እየተጫወትን ምሳችንን መብላት ጀመርን። በጣም ያማረ ደስ የሚል ቀን ነበር ያሳለፍነው። ስለመጣችሁ ሁላችሁንም አመሰግናችኋለሁ እና እንደዚህ ደግሞ ፕሮግራማችንን ሞቅ ሞቅ አድርገን እያሸቅን አሳለፍ ነው። ከዚህ በኋላ ያለውን እንግዲህ እናንተ ተጋበዙልኝ። ያ ረቢ የተመኛችሁትን ጥሩ ጥሩ ነገር አላህ አይከልክላችሁ፣ አላህ ያሳያችሁ።